እኔ ነኝ የማወራው። እሺ ይቻላል፣ ችግር የለም። ያው ጥያቄው ምንድን ነበር? ጥያቄው እንዴት ተዋወቃችሁ? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ ነው የሚለው። በትዳር ያው መጀመሪያ ተዋወቅን። እንዴት ስንተዋወቅ እኔ ምግብ ቤት ስሰራ በዛ ነው የተዋወቅነው ማለት ነው። ተዋወቅን፣ ስልክ ወሰደን፣ መደዋወል ጀመርን። ከዛ በኋላ በአንድ አመታችን ደግሞ ወደ ትዳር ገባን። ከዛ በኋላ ያው ልጆች ወለድን። ከተጋባን አሁን አንደኛዋ 9 አመቷ ነው፣ አንደኛዋ 6 አመቷ። ከዛ ከተጋባን አሁን 10 አመት አስቆጥረናል ማለት ነው። በትዳር 10 አመት አስቆጥረናል። ከትውውቁ ጋር ስንት ሆነ? በትውውቅ 1 አመት ድረስ። ስለዚህ 11 አመት አጠቃላይ። አቶ ተገኝ ሳያወራ ልክ ነው። እኔ ያው እሷ የምሰራበት ቤት ቅርብ ነበረ እና ሌላ ሰው ነበረ ሀሳቤ። አንድ ቀን እሑድ ዕለት ጭኜ እኔ ሲመጣ አልነበረችም። ከእሷ ጋር አወራሁ። በቃ እግዚአብሔር ፍቃድ ነው ምናምን ብዬ እኔም ወደ ውሳኔ ገባሁ። ሀሳብ ተቀየረ ማለት ነው። እንኳን ያችኛው ጓደኛ ነው ያገባ። የኔ ጓደኛ ሲያገባ በቃ እኔም እዚህ ቤት ማግባት አለብኝ ብዬ ወደ ትዳር አለም ገባሁ። ማን ቀደመ ግን? እሱ ጓደኛዬ። እሱ አብሮ ለኔ ነው እየሄደ ለካ ለራሱ ነው እንትን